ለአምላካችን ለእግዚአብሔር ይሁን። እንዴት ሰንብታችኋል? ጌታ የተመሰገነ ይሁን። ኢየሱስ ክርስቶስ የእግዚአብሔር ልጅ ጌታ ነው። ሉቃስ ምዕራፍ 1 ቁጥር 78 እና 79ን እናወጣና እሱ እናነባለን። እነሱ እስኪያወጡ የመጽሐፍ ቅዱስ ማህበር በ2005 ካሳተመው ህትመት ላይ ነው የማነበው። ሉቃስ ምዕራፍ 1 ቁጥር 78 እና 79 አምላካችን መሐሪና ሩህሩህ በመሆኑ የደህንነት ብርሃን ከወደ ላይ እንዲበራልን ያደርጋል። እርሱ በጨለማና በሞት ጥላ ስር ላሉት ሁሉ ያበራል፣ እርምጃችንንም ወደ ሰላም መንገድ ይመራል። ደግሜ ያነባዋለሁ። አምላካችን መሐሪና ሩህሩህ በመሆኑ የደህንነት ብርሃን ከወደ ላይ እንዲበራልን ያደርጋል። እርሱ በጨለማና በሞት ጥላ ስር ላሉት ሁሉ ያበራል፣ እርምጃችንንም ወደ ሰላም መንገድ ይመራል። ይህንን በአመቱ አዲስ ዓመት ዋዜማ ላይ ተመልክተነዋል። ከዚያ በተከታታይ ደግሞ እድሉን ባገኘው ጊዜ አካፍያቸዋለሁኝ። እግዚአብሔር ብርሃን ወጣልን በሚል ርዕስ ነው አይደለም በዚህ ዓመት የምንቆየው። ብርሃን ወጣልን በሉ ሲጮኩላችሁ እንደገና በኃይል ብርሃን ወጣልን። ይሄ በጌታ በአምላካችን ታምነን ዲክሌር የምናደርገው የእግዚአብሔር ቃል ነው። የሰው ምኞት ቃል ሳይሆን የእግዚአብሔር ቃል ስለሆነ ያንን አጥብቀን እንይዛለን። እዚህ ጋር እንደሚናገረው ከወደ ላይ ብርሃን ይላል። ከወደ ላይ ከላይ አምላካችን መሐሪና ሩህሩህ በመሆኑ የደህንነት ብርሃን ከወደ ላይ ይላል። ከላይ የሚመጣ ብርሃን ስላለልን እግዚአብሔር ይመስገን። ይህም ብርሃን የወጣበት ምክንያቱ ደግሞ የእኛ ስራ ሳይሆን የእኛ ተግባር ሳይሆን ይሄ ደግሞ የወጣበት ምክንያቱ የአምላካችን ምሕረትና ርኅራኄ እንደሆነ እዚሁ ጋር ይናገራል። ጀስት እግዚአብሔር በራሱ ተነሳሽነት፣ በራሱ ፈቃድ፣ በራሱ ችሎታ፣ በምሕረትና በርኅራኄው ከወደ ላይ ብርሃን አወጣልን ብሎ ይናገራል። ብርሃን እንዲበራልን ያደርጋል ብሎ ይናገራል። እርሱ የሚመጣው ብርሃን ማለት ነው። የተገለጠው ብርሃን በጨለማና በሞት ጥላ ስር ላሉት ሁሉ ያበራል። የመጀመሪያው አንዱ ስራው ማብራት ነው። ሁለተኛው ደግሞ እርምጃችንን ወደ ሰላም መንገድ ይመራል፣ መምራት ነው። ለዳይሬክሽን፣ ለፕሮቴክሽን፣ የእግዚአብሔርን ፕሬዘንስ እንድናውቅበት እግዚአብሔር የሰጠን ብርሃን ክርስቶስ ኢየሱስ ነው። ስሙ የተባረከ ይሁን። ይህንን ብርሃን ወጣልን የሚለውን ቲም እንዲጠቀልልልን ጌታችን ኢየሱስ ክርስቶስ ራሱ እኔ ነኝ ብሎ የተናገረበትን ክፍል መውሰድ የተሻለ አማራጭ አድርጌ ስለወሰድኩት ያንን ቃል እናነባለን። ከዮሐንስ ወንጌል ምዕራፍ 8 ቁጥር 12 ያለውን እናነብና ወደ ትምህርታችን እንገባለን። ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ኢየሱስ እንደገና ለሰዎቹ ቀደም ብሎ ያለ ታሪክ አለ፣ እሱን በኋላ እንመጣበታለን። ለሰዎቹ እንደዚህ ነው ያላቸው፣ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። አንድ ላይ ጉባኤው አብረን እናንብበው። 1 2 3 እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። አይሁድ እስራኤላውያን ማለት ነው እግዚአብሔር በዓል አድርጉ ብሎ የሰጣቸው በዓላት እንዳሉ የዘሌዋውያን መጽሐፍ ይነግረናል። እሱ ራሱ ነው ይሄ የፋሲካ በዓል ነው፣ ይሄ የዳስ በዓል ነው፣ ይሄ ደግሞ የበዓለ ሃምሳ ቀን በዓል ነው እያለ ሌሎችንም አይነት በዓላት እያንዳንደው በዓል ይሁንላችሁ ብሎ ካላንደራቸው ላይ ወሩ በገባ በዚህኛው ቀን እያለ እያስቆጠረ በዓል የሰየመላቸው ራሱ እግዚአብሔር ነው። እንደዚህ ከተሰየሙት በዓላት መካከል አውራ ሆነው በጣም በትልቁ የሚታሰብላቸው በጥንቃቄ የሚያደርጉት የሚያደምቁት በዓላት 3 አሏቸው። ትልቁ ፋሲካ ነው። ከፋሲካ በኋላ የሚመጣው ደግሞ በዓለ ሃምሳ አለ። ከዛ በኋላ የዳስ በዓል የሚባለው ሶስተኛው አለ። እነዚህ 3ቱ በጣም ትልልቆች ናቸው። ወንጌላትን ስናነብ ጌታ ኢየሱስ እንኳ በእነዚህ ነገሮች ዙሪያ የሆኑ ነገሮችን ታሪክ እንዳሉት እናውቃለን። የዳስ በዓል የሚለውን ነው ዛሬ ማንሳት የምፈልገው እዚህ ጋር። የዳስ በዓል ለደስታ ለምስጋና በዓል የሚያደርጉበት ነው። ጌታ በምድረ በዳ ለአባቶቻቸው ያደረገውን ቸርነት እንዳይረሱ፣ እንዲያስቡ፣ እንዲያስታውሱ አድርጎ ነው እግዚአብሔር ይሄን በዓል አድርጉ፣ የዳስ በዓል አድርጉ ለ7 ቀን። በምድረ በዳ ቤት ሳይኖር
መሬት ሳይመሩ ፎቅ ሳይሰሩ ቋሚ መኖሪያ ሳያደርጉ በምድረ በዳ ዳስ እየሰሩ ይኖሩ እንደነበረ፣ ድንኳን እየጣሉ ይኖሩ እንደነበረ፣ ካገኙት እንጨት ላይ መጠለያ ሰርተው ይንቀሳቀሱ እንደነበረ፣ እግዚአብሔር ወዳለላቸው የተስፋ ምድር እስኪገቡ ድረስ ከወጡበት እስከሚገቡበት ድረስ በዳስ ይኖሩ እንደነበረ፣ በዚያ ጊዜ እንዳልተራቡ እንዳልተጠሙ እግዚአብሔር በምህረትና በቸርነቱን ተንከባክቦ እንዴት እንደጠበቃቸው እንዲያስታውሱ፣ አባቶቻቸው የሄዱበት መንገድ ነው፣ ግን እነሱ ችላ እንዳይሉ እንዳይረሱ፣ ዛሬ በገጠማቸው ነገር ከአምላካቸው ጋር እንዳይተላለፉ እንዳይጣሉ እግዚአብሔር የዳስ በዓል አድርጉ። በዚህ የዳስ በዓል ቀን ትልቅ ፎቅ ያለው ግራውንድ ፕላስ ምናምን ያለው በሙሉ ይወርዳል። በውጪ ከቅጠልና ከእንጨት ዳስ ሰርቶ ውጪ ያድራል። በድህነትም የሚኖር በደሳሳ ጎጆ የሚኖር ካለ ያም ሰው ከዛ ጎጆ ይወጣና በእንጨትና በቅጠላ ቅጠል በሚሰሩ ዳስ ሰርቶ በዳስ ውጪ ሁሉም ሰው ኤቭሪባዲ ወጥተው በዳስ ይኖራሉ። ዋናው ዓላማው የእኩልነት ጥያቄ ሳይሆን ዋናው ዓላማው እግዚአብሔር ለአባቶቻቸው በምድረ በዳ እነዚያን ሁሉ ዓመታት ሲጓዙ ያደረገላቸውን ቸርነትና በጎነት አስታውሰው አስበው እግዚአብሔርን እንዲያመሰግኑ የምስጋናና የደስታ በዓል የዳስ በዓል 7 ቀን ቀውጢ ነው የሚሆነው። ከተማዋ በአንደኛው የኢየሩሳሌም ጉዞአችን ይሄንን በሚያደርጉበት ጊዜ ነበር የተጓዝነው። ቀውጢ ነበር። በጣም ነው ትልቅ እንቅስቃሴ ያለው። ሁሉ ሰው ውጪ ነው የሚወጣው። ይታያችሁ አገሩ በሙሉ ውጪ ለማደር ቢወጣ ብላችሁ አስቡት። የዛፍ ቅጠሎች ያመጣሉ፣ እንጨቶች ያመጣሉ፣ ዳስ ይሰራሉ፣ የምድረ በዳቸውን ኑሮ ያስታውሳሉ። ይሄ ብቻ ሳይሆን በምድረ በዳ እግዚአብሔር ውሃ እንዳቀረበላቸው ደግሞ እንዲያስታውሱ በመቅደሱ ዙሪያ ውሆችን እያመጡ ያፈሳሉ። ውሆችን እያመጡ የሚያፈሱባቸው ስፍራዎች አሏቸው። ምን እንዲያስቡ? በዚያ ጭው ባለ ምድረ በዳ እግዚአብሔር ከዓለት ውሃ እንዳፈለቀላቸው፣ አባቶቻቸው በጥም እንዳላለቁ፣ ሁሉንም የሚያጠጣ የእግዚአብሔር ምንጭ እንደነበረላቸው እንዲያውቁ ውሃ ያመላልሳሉ። ይሄ አንዱ የበዓሉ ፓርት ነው። ውሃ ሲያዩ ለ7 ቀን በምድረ በዳ እግዚአብሔር ምንጭ እያፈለቀ ውሃ እየሰጠ እንዴት እንደተከባከባቸው ያስባሉ። እንደውም ይሄንን ምዕራፍ 7 ላይ ታገኙታላችሁ። ምዕራፍ 7 ቁጥር 37 ላይ ጌታ ከበዓሉ በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ብሎ ይናገራል። ምዕራፍ 7 ላይ የምታገኙት ነው። እንደዚሁ ወጥቶ ለዳስ በዓል ወጥቶ 7 ቀን ሙሉ ሰው ውሃ ያመላልሳል። ከሚያመልኩት አምላክ ጋር ተገናኝተው የሚያረካውን የሕይወት ውሃ ገና ስላላገኙ በበዓሉ መጨረሻ በኋለኛው ቀን ኢየሱስ ቆሞ በጣም ከፍ ባለ ድምፅ፣ እርግጠኛ በሆነ ድምፅ፣ በጣም ለእርዳታ እንደሚጮህ ከፍ ባለ ድምፅ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ብሎ ይላቸዋል። በጣም ጮሆ ነው ሰው ሁሉ እንዲሰማው። እንደ ዛሬ ማይክሮፎን የለም። የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ በእርግጠኝነት ኦፈር አደረገላቸው። ያ በምድረ በዳ አባቶቻችሁ የጠጡት ከዓለት የጠጡት ውሃ እሱ ጥላው ነው። እውነተኛው ውሃ፣ ለዘላለም ሕይወት የሚሆን ውሃ፣ እውነተኛው ውሃ፣ ወደ እግዚአብሔር የሚያደርስ ውሃ፣ የነፍስን ጥማት የሚያረካ ውሃ እኔ ያለሁ፣ የሚያምንብኝ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ። በዳስ በዓል የዳስ በዓል ጊዜ ይሄ በዳስ የመኖራቸው ብቻ ውሃ የማመላለሳቸው ጉዳይ ብቻ ሳይሆን የዳስ በዓል በሚያደርጉበት ጊዜ ሶስተኛ የሚያደርጉት ማስታወሻ አላቸው። ሶስተኛው ማስታወሻ ግን በጣም ትልልቅ መብራቶች ይበራሉ። በጣም ትልልቅ መብራት በመቅደሱ ዙሪያ ያበራሉ። በተለይ በግምጃ ቤቱ አደባባይ ጋር ትልልቅ መብራቶች ይበራሉ። እነዚህ ትልልቅ መብራቶች ግቢውን ብቻ ሳይሆን የሚያበሩት ከማብራታቸው ኃይል የተነሳ በአካባቢው ያለውን ኮሪዶሮችን በሙሉ የሚያሳዩ ይሆናሉ። ሰዎች ወደዚያ ሲመጡ በዚያ ብርሃን ነው የሚመጡት፣ ሲወጡም በዚያ ብርሃን ነው የሚወጡት። አካባቢውን ደማቅና ብራማ ያደርጉታል፣ የሚታይ አይነት ያደርጉታል። ልክ እዚህ ሀገር ጁላይ ፎርዝ እንደሚሆን ማለት ነው። ጁላይ ፎርዝ ፋየርወርክ ያለበት ቦታ ስትሄዱ አንዴ ሲተኮስ ላይ ሆኖ የሚበራው ነገር አካባቢውን ሁሉ ከለሩን እንደሚያሳየው እንደዚያ የሚያበራ ነው የሚሆነው መብራቱ። ይሄንን በየዓመቱ የዳስ በዓል ሲሆን ያደርጉታል። ለምን እንደሚያደርጉት? በምድረ በዳ ከእነርሱ ጋር ቀን በደመና ማታ በእሳት አምድ አብሯቸው ለነዚህ ሁሉ ዓመታት የተጓዘውን
ያንን ብርሃን እንዲያስቡበት ብለው ነው። ዘጸአት ምዕራፍ 13 ቁጥር 21 እና 22 ላይ ታገኙታላችሁ ይህንን ጥቅስ። ስለዚህ በቀንም ሆነ በሌሊት መጓዝ ይችሉ ዘንድ እግዚአብሔር በቀን በመንገዳቸው ሊመራቸው በደመና አምድ፣ በሌሊት ደግሞ ብርሃን ሊሰጣቸው በእሳት አምድ በፊታቸው ይሄድ ነበር። በቀንም ሆነ በሌሊት የደመናውና የእሳቱ አምድ ከሕዝቡ ፊት የተለየበት ጊዜ አልነበረም። በቃ እግዚአብሔር ከግብፅ ምድር ካወጣቸው በኋላ በዚያ ጭው ባለ ምድረ በዳ ሌሊት ብርሃን እንዲኖር የእሳት አምድ አደረገ። ቀን ደግሞ በቃጠሎ እንዳያልቁ የሚመራቸው ደመና አምድ አደረገ። በእነዚህ ምክንያት የእግዚአብሔር አብሮነት ከነሱ ጋር እየተሰማቸው እግዚአብሔር ሕይወታቸው እንዲቀጥሉ እየረዳቸው መንገዱን እየመራቸው ወደ ተስፋይቱ ምድር እንዳስገባቸው የእግዚአብሔር ቃል ይናገራል። ልጆቻቸው አሁን ከዚያ እንዳይረሱ፣ ከዚያ ሐሳብ እንዳይወጡ፣ አሁንም ሕይወት መነሻውም መድረሻውም እግዚአብሔር እንደሆነ፣ አሁንም ሕይወት ማስቀጠያው ተስፋ እግዚአብሔር እንደሆነ እንዲያውቁ የአባቶቻቸውን ታሪክ ዛሬ አምጥተው እንዲያስታውሱበት እግዚአብሔር የዳስ በዓል አድርጉ፣ የዳስ በዓል አድርጉ አላቸው። ይህን ዳስ በዓል አድርጉ ያላቸውን ታሪክ ጥቅስ ትንሽ ወደ ኋላ መለስ ብዬ ላነብላችሁ እችላለሁ። ዘሌዋውያን ምዕራፍ 23 ላይ ቁጥር 29 እስከ 44 እንደዚህ የሚል ቃል ታገኛላችሁ። ለእስራኤል ልጆች እንዲህ ብለህ ንገራቸው፣ በዚህ በሰባተኛው ወር ከ15ኛው ቀን ጀምሮ 7 ቀን ለእግዚአብሔር ምን ይሆናል? የዳስ በዓል ይሆናል። በቃ እግዚአብሔር ነበር እንደዚህ ብሎ ያስጀመራቸው። 7 ቀን የዳስ በዓል አድርገው በዳስ ውስጥ እየኖሩ እግዚአብሔርን ያስባሉ፣ ያመሰግናሉ። ውሃ እያመላለሱ በዛ በዓል አንዱ አክቲቪቲ እሱ ነው። በምድረ በዳ ከአለት የወጣውን ውሃ አባቶቻቸው እንደጠጡ ያስባሉ። እንደገና መብራት ያበሩና በእሳት አምድ እግዚአብሔር እያደረገ እንዴት እንደመራቸው በሌሊት ብርሃን በእነሱ ዘንድ እንደነበረ ያስባሉ። በጣም ትልቅ ነገር ነው። ስለዚህ ዮሐንስ ወንጌል በጥንቃቄ የተጻፈ ወንጌል ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ አምላክ እንደሆነ ለመግለጥ የተጻፈ መጽሐፍ ነው እና ዮሐንስ የሚጽፋቸውን ነገሮች መርጦ ነው የጻፈልን። እዚህ ጋር የዳስ በዓሉን ያስቀምጥልን እንጂ ምዕራፍ 6 ላይ ብትሄዱ ምዕራፍ 6 ላይ ጌታ ለብዙ ሰዎች እንጀራ አብልቶ የሕይወት እንጀራ እኔ ነኝ አላቸው። ምዕራፍ 6 ላይ ምዕራፍ 7 ላይ አሁን እንደሰማ ነው የሕይወት ውሃ ወንዝ ከሆዱ እንዲፈልቅ ማንም ወደ እኔ ይምጣና ይጠጣ ብሎ የሕይወት ውሃ መሆኑን እሱ አስታወቀ ምዕራፍ 7 ላይ። አሁን ምዕራፍ 8 ላይ ደግሞ ከግብፅ ባርነት አውጥቶ ወደ ተስፋይቱ ምድር የመራቸው ያ የእሳት አምድ ብርሃኑ እንደነበረ እንዲሁ አሁን ለዓለም እውነተኛው የሚያበራ ብርሃን ኢየሱስ ራሱ ሆኖ እንደመጣ እኔ የዓለም ብርሃን ነኝ አለ። እነሱ ያንን መብራትን የሚያውቁት፣ ጌታ ግን ጮክ ባለ ድምፅ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም አለ። እግዚአብሔር አምላክ የተመሰገነው። ብርሃን በጣም ትልቅ ቲም ነው በመጽሐፍ ቅዱሳችን ውስጥ ልናጠናው ልንይዘው የሚገባ ነገር ነው። እንደውም መጽሐፍ ቅዱስ እኮ ሲጀምር ዘፍጥረት ምዕራፍ 1 ቁጥር 3 ላይ ምንድን ነው የሚለው? እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ ነው የሚለው። ገና ምዕራፍ 1 ቁጥር 3 ላይ እግዚአብሔርም ብርሃን ይሁን አለና ብርሃን ሆነ ብሎ ይነግረናል። ወደ ራእይ ምዕራፍ 22 ጋር ደግሞ ሄዳችሁ ቁጥር 5 ላይ ከእንግዲህ ወዲህ ሌሊት አይኖርም፣ ጌታ አምላክ ስለሚያበራላቸው የመብራት ወይም የፀሐይ መብራት ብርሃን አያስፈልጋቸውም። የሚጨርሰውን በዛ ነው መጽሐፍ ቅዱስ። ሲጀምሩ በዚህ የሥጋ አይናቸው የሚያዩት እንዲያበራላቸው ትልቁንና ትንሹን ብርሃን አድርጎ እግዚአብሔር ብርሃን ይሁን ብሎ ብርሃንን አደረገላቸው ለሰዎች። ሲጨርስ ግን እዛ በእግዚአብሔር ከተማ ውስጥ ግን ፀሐይ አያስፈልግም፣ ጨረቃ አያስፈልግም፣ መብራት አያስፈልግም። ምክንያቱም ራሱ እግዚአብሔር ብርሃን ስለሚሆን በመካከሉ ከዚህኛው ወደዚህኛው እስክንሄድ ድረስ ከዚህኛው እዚህ እስክንገባ ድረስ በመካከሉ ግን ወገኖች ሆይ በዚህ ሥጋ እስካለን ድረስ ይሄ የሚወጣው የጠዋት ፀሐይ ወይም የማታዊ ጨረቃ ብርሃን በቂ አይደለም ለነፍሳችን። በመካከሉ ከፈጠረን አምላክ ጋር ተገናኝተን በእርሱ ሐሳብ ውስጥ ገብተን ወደዚያኛው እግዚአብሔር ብርሃን ወደሚሆንበት ከተማ እስክንገባ ድረስ ልንገባ የምንችልበት መንገድ የልብ ብርሃን ያስፈልገዋል። መንፈሳዊ ሰውነት አይን ሊገለጥ ያስፈልገዋል። እሱን ነው ኢየሱስ ክርስቶስ የሚለው እኔ የዓለም ብርሃን ነኝ።
ወደ እርሱ የሚመጣ ሰው የልብ ብርሃን እንዴት እንደሚያገኝ፣ ወደ እግዚአብሔር እንዴት እንደሚደርስ፣ እንዴት አድርጎ ወደዛች ከተማ ሊገባ እንደሚችል መንገዱ፣ እውነቱ፣ ሕይወቱ እሱ እንደሆነ የሚገልጥበትን ቃል ነው እዚህ ጋር የምናገኘው። ወንጌሉ ጠቅላላ እዚህ ጋር ያለ ነው የሚመስላችሁ። እኔ የዓለም ብርሃን ነኝ። የተሰጠን ትልቅ ስጦታ ነው። ክብር ለእግዚአብሔር ይሁን። ትልቅ ስጦታ ነው የተሰጠን። ክብር ለአምላካችን ለእግዚአብሔር ይሁን። የዓለም ብርሃን ኢየሱስ፣ እኔ የዓለም ብርሃን ነኝ አለ። ብርሃን የሚለውን ቃል በዮሐንስ ወንጌል ውስጥ 14 ጊዜ ተጠቅሶ ታገኙታላችሁ። ትልቅ ጤም ነው ብያችኋለሁ። በዮሐንስ ወንጌል 14 ጊዜ ተጠቅሷል። ከ14ቱ አንደኛውን እዚህ አሁን ምዕራፍ 8 ቁጥር 12 ላይ እናገኘዋለን። እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም። ጌታ አምላክ የተመሰገነ ይሁን። እንዴት ያለ ግሩም ስጦታ ነው የተሰጠን! እንዴት ያለ ግሩም ስጦታ ነው የተሰጠን! ይሄ በጣም አጥብቀን ልንይዘው የሚገባ ነገር። ምክንያቱም ይኸው ሰው ኢየሱስ እንዲህ ነው ብሎ ሲናገረኝ የማምነው ከሆነ ራሱ ኢየሱስ ደግሞ እኔ እንዲህ ነኝ ሲለኝ ምንኛ አብልጬ ላምነው ይገባል። አሁን ይሄ የሰው አስተያየት ሳይሆን እሱ ራሱ ነው የተናገረው። ዮሐንስ ወንጌል ውስጥ ወደ 7 ጊዜ እኔ ነኝ ያላቸው ስቴትመንቶች አሉት። አያም ስቴትመንትስ የሚባሉ ጌታ ስለ ራሱ ዮሐንስ ወንጌል ምዕራፍ 6 ላይ የሕይወት እንጀራ ነኝ ብሏል። ምዕራፍ 8 ላይ የዓለም ብርሃን ነኝ ብሏል። ምዕራፍ 10 ላይ በሩ እኔ ነኝ ብሏል። እንደገና ምዕራፍ 10 ላይ መልካም እረኛ እኔ ነኝ ብሏል። ምዕራፍ 11 ላይ ትንሣኤና ሕይወት እኔ ነኝ ብሏል። ምዕራፍ 14 ላይ መንገድ፣ እውነት፣ ሕይወት እኔ ነኝ ብሏል። ምዕራፍ 15 ላይ እውነተኛ የወይን ተክል እኔ ነኝ ብሎ እሱ ያለውን ነገር ልናምን ልንቀበለው የሚገባ ነገር ነው። እርግጥ አይሁዶቹ ምናሉት አንተ ስለ ራስህ ትመሰክራለህ አሉት። ከዛ በኋላ ያለውን ክርክር ምዕራፍ 8 ላይ አንቀጥልም እንጂ ብናጠናው ምዕራፍ 8ን አንተ ስለ ራስህ ትመሰክራለህ ማን ያምንሃል አሉት። ከዛ እሱ ወደ 5 የሚሆኑ ምስክሮች ያመጣል። እኔ ስለ ራሴ ብመሰክር አንደኛ እውነት ነው፣ ውሸት በእኔ የለም፣ እውነት እናገራለሁ፣ እውነት እኔ ነኝ ይላቸዋል። እኔ የዓለም ብርሃን ነኝ አለ። እኔ የዓለም ብርሃን ነኝ። እንግዲህ ጌታ ወደ ዓለም የመጣው ብርሃን ነኝ ካለ ምን አይነት ጨለማ ቢኖር ነው? እሱ መጠየቅ ጥሩ ነው። ምን አይነት ከባድ ጨለማ ቢኖር ነው? ድንገት መብራት ሲጠፋ ኢትዮጵያ ሴልፎናቸውን ያወጡና በሙሉ የሴልፎናቸውን ባትሪ በሙሉ መጠቀም ይጀምራሉ። ታዋቸዋላችሁ። አሁን ኒው ይርም ድሮ ሻማ እናድል ነበር። የሻማ መታደሉ ቁጥር እየቀነሰ ነው። ምክንያቱም ሴልፎን የሚጠቀሙ ሰዎች ቁጥራቸው እየጨመረ ስለመጣ ማለት ነው። ምን አይነት ጨለማ ቢኖር ነው ጌታ እኔ የዓለም ብርሃን ነኝ ብሎ የሚናገረው? ዓለሙ በጨለማ ስለተዋጠ፣ ጨለማ የዋጠው ዓለም ስለሆነ ዮሐንስ ወንጌል ምዕራፍ 3 ቁጥር 19 እስከ 21 ድረስ ታገኙታላችሁ። ይሄንን ጨለማ የዋጠው ዓለም ውስጥ ነው ያለ ነው ወገኖች። ይሄ ዓለም መብራት ስለበራ ወይ ፀሐይ ስለምትወጣ ጨለማ እንደሌለበት እንዳይመስለን። ዓለሙ በጨለማው ገዢ የተያዘ፣ በጨለማ የወደቀ፣ በጨለማ የሚኖር ዓለም ውስጥ ነን ያለ ነው። ዮሐንስ ወንጌል ምዕራፍ 3 እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲያው ወዷልና በልጁ የሚያምን የዘላለም ሕይወት እንዲኖረው ይልና በማያምኑ ግን አሁን ተፈርዶበታል ይላል። ፍርዱ ምን እንደሆነ ግን ቁጥር 19 እስከ 21 ይናገራል። ፍርዱ ይህ ነው፣ ብርሃን ወደ ዓለም መጣ፣ ሰዎች ግን ስራቸው ክፉ ስለነበረ ከብርሃን ይልቅ ጨለማን ወደዱ። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱ እንዳይገለጥበት ወደ ብርሃን አይመጣም። በእውነት የሚመላለስ ግን ስራው በእግዚአብሔር የተሰራ መሆኑ በግልጽ ይታይ ዘንድ ወደ ብርሃን ይመጣል። ብርሃን የመጣው ወደ ጨለማ ነው። ጨለማውም ዓለሙ በጨለማው ገዢ በክፋቱ ስለወደቀ ነው። አሁን እኮ ዜናውን ብቻ ብትሰሙት ዓለም እንዴት ባለ ጨለማ ውስጥ እንደወደቀና በጨለማ ውስጥ የሚከናወኑ ስራዎች እንደሚከናወኑበት መረዳት እንችላለን። ዜና የሚሆነው ጨለማ ከሸፈነው ውስጥ አንዱን ብቅ ያደርጉና ሰበር ዜና ይላሉ። ከጨለማ ውስጥ አውጥተው ዓለሙ በጨለማ ውስጥ ነው ያለው። እንደውም ጌታ የሚለው ምንድነው? ሰዎች ስራቸው ክፉ ስለሆነ ከብርሃን ይልቅ ወደ ጨለማ ነው የሚሮጡት። ምክንያቱም ጨለማው ይሸፍንላቸዋል። ጨለማው የሚመች ስፍራና ሁኔታ ይፈጥርላቸዋል። ክፉ የሚያደርግ ሁሉ ብርሃንን ይጠላል፣ አድራጎቱን እንዳይገለጥበት ወደ ብርሃን አይመጣም። አንድን ነገር ሰይጣን እንዳለበት የምታውቁት
ወደ ብርሃን እንዳይወጣ ሲከለከል ካያችሁ፣ ወደ ብርሃን እንዳይወጣ በጨለማ እንዲሆን ሲደረግ እሱ አድራሻው፣ ቢሮ፣ ጽሕፈት ቤቱ የሰይጣን። እንዲህ ካለ ጨለማ ዓለም ውስጥ ሊያወጣን እውነተኛው ብርሃን ከእግዚአብሔር ዘንድ መጣ። ዓለሙ በጨለማ ነው ያለው። ሁለተኛውን ጨለማ መጽሐፍ ቅዱስ ባይዘው ይሄንን የምናገርበት ምክንያት ጨለማን እንድንረዳ መጽሐፍ ቅዱስ ከአንዳንድ ቃላቶች ጋር አያይዞ ስለሚናገረው የበለጠ የጨለማውን ጥንካሬ እንድናገኝ ይረዳናል። አሁን እዚህ ጋር ጨለማውን ከዓለም ጋር ነው ያያዘው። ዓለሙ በሙሉ በጨለማ ነው ያለን ነው የሚለን። አሁን ሁለተኛውን ደግሞ ላሳያችሁ። ጨለማ ከልብ ጋር ተያይዞ ሮሜ ምዕራፍ 1 ቁጥር 21 እስከ 23 ስለ ሰዎች ነው የሚናገረው ሐዋርያ ጳውሎስ። እግዚአብሔርን ቢያውቁም ሰዎቹ እግዚአብሔርን ቢያውቁም እንኳ እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉም ሞኞች ሆኑ። የዘላለም አምላክን ክብር ሙት በሆነ ሰው፣ በወፎች፣ በእንስሳት፣ በምድር ላይ በሚሳቡ ፍጥረታት መልክ መስለው ለወጡ ብሎ ይናገራል። ጨለማ ከልብ ጋር ተያይዞ ማለት ነው። ልብ ሲጨልም፣ ልብ በጨለማ ውስጥ ሲዋጥ፣ ጨለማ ልብን ሲቆጣጠረው ሰው ክቡር በሆነ በእግዚአብሔር አምሳል መፈጠሩን ትቶ በአምሳል በእንስሳ ራሱን ይመስላል። በምድር ላይ በሚሳቡ ፍጥረቶች መልክ ራሳቸውን ይለውጣሉ። ሐሳባቸው ፍሬ ቢስ ነው። የሚጠቅም ነገር የሚጠቅም ፍሬ የማይገኝበት ነው። ጥበብ ነው ብሎ የሚያወጡት እንኳን ነገር በጣም ሞኝነት ነው ብሎ ይናገራል። ራሱን የሚጎዳውን ነገር ጥበብ አድርጎ ነው የሚያመጣው። ራሱን የሚያጠፋበትን ነገር ነው ጥበብ አድርጎ የሚያመጣው። ሰውነቱን የሚያረክሰውን፣ ማንነቱን የሚጥልበትን ነገር ነው ዘመናዊ አድርጎ የሚያቀርብለት። ጨለማ የሰውን ልብ ሲገዛ ሰው ክብሩ በነውሩ ይሆናል። ወደ ሌላ ቦታ እንሂድ። ጨለማን የእግዚአብሔር ቃል ሲነግረን ከአእምሮ ጋር አያይዞት 2 ቆሮንቶስ ምዕራፍ 4 ቁጥር 4 ለእነርሱም የእግዚአብሔር ምሳሌ የሆነ የእግዚአብሔር ነጸብራቅ የእግዚአብሔር መግለጫ የሆነ የክርስቶስ የክብር ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ ይሄ ዓለም አምላክ አለው። የዚህ ዓለም አምላክ የሚሰራው በጨለማ ነው። የሚያስተዳድረው የጨለማን ዓለም ነው። የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ። የማያምኑትን አእምሮ ማለት ነው። ሐሳብ እዛ ጋር ያለው አእምሯቸውን አሳወረ ማለት በፍጹም ወንጌል ሰምተው እንዳይረዱ፣ በፍጹም የክርስቶስን የክብር ወንጌል ቀርቦላቸው እንዳይቀበሉ፣ ለነሱ የመስቀሉ ቃል ሞኝነት እንዲሆንባቸው፣ ለነሱ የመስቀሉ ቃል ኋላ የቀረ የድሮ ነገር፣ የጥፋት ነገር፣ የኪሳራ ነገር እንዲሆንባቸው የዚህ ዓለም አምላክ የጨለማው ዓለም ገዢ የጨለማው ስርዓት የሰዎችን አእምሮ አሳወረ፣ ሸፈነባቸው፣ ከደነባቸው። አመዛዝነውት የእግዚአብሔር ነገር ኪሳራ ሆኖ እንዲታያቸው፣ አመዛዝነውት መንፈሳዊ ነገር ሞኝነት ሆኖ እንዲቆጠርባቸው፣ አመዛዝነውት ለጥፋት የሚሆነውን ነገር እንደ ከበረ ነገር ከኋላው እንዲሮጡ ሸፈነባቸው። ያ አእምሮ ከተያዘ ሂሳብ ይበላሻል፣ ቅደም ተከተል ይበላሻል። የሚረባውንና የማይረባውን መለየት መቸገር ይሆናል። የጊዜውና የዘላለሙን መለየት ይጠፋናል። አእምሮ ሲያዝ በእግዚአብሔር ዘንድ የከበረው ነገር በሰው ዘንድ የተናቀ ይሆናል። በእግዚአብሔር ዘንድ የተናቀው ነገር አእምሮ በተያዘባቸው ሰዎች ዘንድ በጣም የከበረ፣ የሚሟሟቱለት፣ የሚጋደሉለት ነገር ይሆናል። አንዳንድ ጊዜ አልፍ ብዬ ከህይወት ታሪክ የተናገርኳችሁ ይመስለኛልና ወላጆቼ ሲያሳድጉኝ ነጋዴ እንደመሆን አድርገው ነበር የሚያስቡት። ትምህርት ቤት እሄዳለሁ፣ እማራለሁ፣ ግን ወዳጆቼ ንግድ ቤት ስላላቸው የእነሱን ንግድ ደግሞ እረዳለሁ፣ ከእነሱም ጋር አብሬ እሳተፋለሁ እና ለእሱ በጣም ለአባቴ ማለት ነው የሚቀርብ ሰው የሚያስበኝ እንደዛ ነበርና በኋላ ግን እኔ ወደ ቤተ ክርስቲያን እያጠነከርኩ ሲሄድ እያጠነከርኩ በኋላ ደግሞ የማገልገል ነገር ብዬ ስመጣ ሰውየው ያለኝ ቃል
ባጭር ቃል እሱ እንደገለጠው ከሽፈሃል። ጉራጌ ነጋዴ ነው ሰውየውና ባጭር ቃል በጣም ባጭር ቃል ከሽፈሃል። ያ እንኳን እኔ ልጆቼ የልጅ ልጆቼ ሁሉ እንደዚህ እንዲከሽፉ ነው ምኞቴ። አእምሮ ከተያዘ በቃ ሰው የከበረና የተዋረደውን ነገር አይለይም። እግዚአብሔር ያከበረውን ነገር ሰውየው ይንቅበታል፣ ወይም እግዚአብሔር የናቀውን ነገር ሰውየው የሚጋደልለት ነገር ይሆናል። በጣም ጊዜያዊ የሆነ እንደ እንፋሎት አሁን ታይቶ የሚጠፋው ነገር የዘላለም ይመስለውና ይዋደቅለታል። ለዘላለም የሚሆነውን ነገር ደግሞ ላማለኝ በሰማይ ወተቷን ግና ላይ ብሎ የሚንቀው ነገር ይሆንበታል። አእምሮ ሲያዝ በጨለማ የተሰወረ አእምሮ፣ የተወረሰ አእምሮ። አንድ ልድገምና እናልፈዋለን። የጨለማ ስራ የሚባል ነገር አለ። ኤፌሶ ምዕራፍ 5 ቁጥር 8 እስከ 11 ታገኙታላችሁ። ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ፣ ይልቁንም ግለጡት። ይሄ ሐዋርያ ጳውሎስ ለኤፌሶን ቤተክርስቲያን እዛ ላሉ የእግዚአብሔር ልጆች ምእመናን ሲናገር እናንተ የእግዚአብሔር ልጆች ናችሁ፣ በፍቅር በቅድስና በብርሃን ተመላለሱ ይላቸውና እዚህ ጋር ሲደርስ ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ጨለማ ውስጥ ዝም ብሎ ጨለማ የለም። በዚህኛው ሐሳቤ አንድ ክፍል ውስጥ መብራት ብናጠፋ መብራቱ ከጠፋ በኋላ አንዳንዴ የምትሰሙት ነገር ጫ የምትል የሆኑ እቃዎች ድምፅ ሰው ይሆናል እንጂ ጸጥ ያለ ነው፣ ምንም ነገር የለም። ጳውሎስ ግን እንደሱ አለ። ኖ በዚህ የጨለማ ዓለም ውስጥ አምላክ አለ። ያ የጨለማው አምላክ ገዢው ክፉ ስለሆነ ሳያቋርጥ ይሰራል። አንዳንዴ ተከራይቶ አንዳንድ ጊዜ ገዝቶም በሆነ መንገድ የሚጠቀምበትን አምጥቶ ስራ ላይ ነው ያለው። ኦርደር አለው፣ ሃይራርኪ አለው። በደንብ ተደራጅቶ የጨለማ ስራ እየተሰራ ነው ያለው። ማስተዋል የማይችሉ ልብ ማድረግ የማይችሉ መንፈሳዊ ነገር ያልበራላቸውን ሰዎች ሐሳብ ተጠቅሞ ብዙ ነገር ማበላሸት ይችላል፣ ብዙ ነገር መስራት ይችላል። እንደዚህ አይነት የጨለማ ስራ ስታገኙ እግዚአብሔር የማይከብርበት፣ ሰው ወደ እግዚአብሔር የማይቀርብበት፣ ለሰው የማይጠቅመውን ነገር በብርሃን ልናወጣው ልናሳየው የማንችለው ነገር፣ እንደዚህ አይነት የብርሃን ያልሆነውን ነገር በሙሉ የጨለማ ስራ ነው። እሱን ስራ ደግሞ አትተባበሩት ብቻ ሳይሆን ግለጡት። የጨለማ ስራ ነው። እግዚአብሔር ይጠብቀን። እጆቻችንን እግዚአብሔር ይጠብቅ፣ እግሮቻችንን እግዚአብሔር ይጠብቅ፣ አእምሮአችን ሐሳባችን እግዚአብሔር ይጠብቅ። እኛ የብርሃን ልጆች ነን። በብርሃን እንደሚመላለሱ ሰዎች ነገራችን ሁሉ በግልጥ እንድናደርግ እግዚአብሔር ይርዳን። የድሮ ኑሯችን ግን እንደዚህ ነበር። የድሮ ኑሯችን ወደ ጌታ ሳንመጣ የነበረው ኑሮ ልክ እንደዚህ ነበር። በጣም በሚገርም መንገድ እዩት። በጨለማ ዓለም ውስጥ የምንኖር ነበር። ጨለማ የወረሰው ልብ ነበረን። ጨለማ ያሳወረው አእምሮ ነበረን። የጨለማ ስራ የምንሰራ ነበርን። ከዚያ ውስጥ ነው ጌታ ያወጣን። ከደህና ወደ ደህና አልመጣንም። ጌታ ከዚያ ውስጥ ነው፣ ከጨለማ ድቅድቅ ካለ ጨለማ ውስጥ ነው ያወጣን። አምላክ የጨለማ አምላክ ካለበት ዓለም ውስጥ ነጥቆ እግዚአብሔር አወጣን። የእግዚአብሔር ስም ብሩክ ይሁን። ይሄ ዮሐንስ ወንጌል ምዕራፍ 8 ቁጥር 12 ነው አለን ዛሬ የምንመለከተው። ቁጥር 1 እስከ 11 ድረስ ግን አንዲት የምትገርም ሴት ታሪክ አለች። ስታመነዝር አገኘናት ያሏት ሴት። ያቺ ሴት ብዙ የመጽሐፍ ቅዱስ ሰዎች በኋላ የተጨመረ የመጣ ታሪክ ነው ብለው ይላሉ። ኦሪጂናሊ የዮሐንስ ማኑስክሪፕት ላይሆን ይችላል ብለው ይናገራሉ። እዛው እሱ መግባት አያስፈልገንም። ግን እኔ በሚገርም መንገድ ትክክለኛ ቦታ ነው የተቀመጠው። እንትኑን ዙሪያ ገባውን የሚያስተናግድ የሚያያይዝ ነገር ነው ብዬ ታሪኩን በጣም ነው የምወደው። እሱ ምዕራፍ 7 ላይ በዳስ በዓል ተናግሮ እኔ የሕይወት ውሃ ወንዝ ከሆዳችሁ እንዲፈልቅ የምሰጥ የሕይወት ውሃችሁ እኔ ነኝ እያለ ሲናገር ቆይቶ አሁን ይችን ሴት ያመጡለታል። ይች ሴት ስታመነዝር አገኘናት ብለው ነው አምጥተው ሙሴ በሕጉ ትገደል ይላል፣ አንተ ምን ትላለህ አሉት። ስለ ማስረጃ ችግር የለም፣ ስለ እርግጠኝነቱ ችግር የለም፣ ምንም ጥያቄና መልስ የለውም። እሷም አትከራከርም። የሚሉት ያሉት ምንድነው? ሙሴ ሕግ እንደዚህ ይላል፣ አንተ ምን ትላለህ? ይገርማል። ጌታ ጎንበስ ብሎ በምድር ላይ መጽሐፍ ጀመር። ምን እንደጻፈ አይናገርም መጽሐፉ፣ ግን ይጽፍ ጀመር። እግዚአብሔር ያውቃል ምን እንደጻፈ። ቀና ብሎ ከእናንተ ኃጢአት የሌለበት የመጀመሪያውን ድንጋይ እሱ ይጣልባት። ድንገት
የሆነ ብርሃን ወደ ልባቸው ውሎ ገባ። ማንንም ሳይነገሩ በሙሉ ታያቸው። የበደሉት በደል ሊወግሩ ቀርቶ ሊቆሙ በፊቱ እንደማይችሉ፣ በእሷ ፊት እንኳን ሊቆሙ እንደማይችሉ፣ ያሉበት ውድቀት፣ ያሉበት አበሳ፣ ያሉበት ፍርድ፣ ያሉበት ጨለማ ድንገት ታያቸው። እያንዳንዳቸው ሕሊናቸው ውስጥ ያለውን ያንን ትልቅ ብርሃን መቋቋም ስላልቻሉ ቀስ እያሉ ያነሱትን ድንጋይ እየጣሉ እንደ ዘንድሮ ሰይጣን ሄደላችሁ ሄዱ። በቃ ሄዱ፣ በሙሉ ጥርግ ብለው ወጡ፣ ሄዱ። እና ለካሱ ብርሃን ነው። በሰው ልብ ውስጥ ያለውን ይገልጣል። በሰው ውስጥ ያለውን ነገር ያበራል። ሌላ አይደለም። ይኸው እነሱ እኮ በሙሉ ስራቸውን ያውቃሉ፣ ግን ሁሉም ለብሶ ስለመጣ ማንን ያውቃል? ወንድሜ ማን ያውቃል? በሙሉ ድንጋይ ይዞ ትወገረች ሴት ብለው ጎረቤቱ በሙሉ ራሱ ለራሱ ንጹህ ነው፣ ጎረቤቱንም ሊያውቀው አይችልም። በሙሉ ንጹሃን ተሰብስበው መጡ እሱ ጋር አንቲል እሱ ቃል እስኪያወጣ ብርሃኑን እስኪረጭ ድረስ አእምሯቸውን ጨለማ አልፎ ልባቸው ውስጥ ሕሊናቸው ውስጥ የሚያበራ ነገር እስኪጥል ድረስ ሁሉ ንጹህ ነው። በኋላ ሄዱ። እሷ ብቻ ቀረች። እሷ ምን ያርጋት? አንድ ቃል ላይ ነገራት፣ ደግመሽ ኃጢአት አትስሪ። ነገሩ ያንቺና የሰውየው አይደለም። ወይም ነገሩ ባለትዳር ከሆነሽ ያንቺና የበደልሽው የባልሽ ጉዳይ አይደለም። ነገሩ ያለው እዚህ ውስጥ እግዚአብሔር አለበት። ይሄ ኃጢአት ነው፣ የሆነ ስህተት አይደለም። ይሄ ኃጢአት ነው፣ ከእግዚአብሔር የሚለይ ጨለማውን የሚያስገባ በጨለማ ውስጥ የሚያስቀምጥ ኃጢአት ነው። እኔም አልፈርድብሽም አላት። ነፃ የሚያወጣ ብርሃን ሆነላት። ወደ ንስሐ የሚያመጣት ብርሃን ሆነላት። የእግዚአብሔርን መንገድ የሚያሳያት ብርሃን ሆነ። የህይወቷ ቫልዩ ሲስተም እንዲቀየር አደረገላት። ነገሩ የግል መብት እንዳይደለ ከእግዚአብሔር ጋር ያለው ነገር እንዳለ የሆነ ነገር እንዲገባት አደረጋት። ወንጌሉ የተጻፈው ስለዚህ ሴት ስላይደለም መጨረሻውን አናውቅም እንጂ ሲመስለኝ ከዛን ቀን ጀምሮ ይህን ብርሃን እየተከተለች በብርሃን ተመላለሰች ብዬ ነው የማስበው። እግዚአብሔር የሰጠን ስጦታ ድንቅ ነው። የዓለም ብርሃን ኢየሱስ። ሲጮክ ብላችሁ ድገሙት። የዓለም ብርሃን ኢየሱስ። እንደገና የዓለም ብርሃን ኢየሱስ። እንደገና የዓለም ብርሃን። አስደናቂ ብርሃን ነው የሰጠን። የሰውን ልብ የሚገልጥ፣ የሰውን አእምሮ የሚገልጥ፣ የሰውን ህይወት የሚለውጥ የእግዚአብሔር ብርሃን ነው የተሰጠን። ጌታ አምላክ የተመሰገነው። ይሄ ብርሃን ከሌለ ወገኖች ሆይ ምንም ነገር ቢኖረን በብርሃን አይደለም ያለ ነው። በብርሃን የምንኖረው ይሄ የዓለም ብርሃን እውነተኛው ብርሃን ሲኖረን ብቻ ነው። ዮሐንስ ወንጌል ምዕራፍ 9 ቁጥር 3-4 ድረስ እንደዚህ የሚል ቃል ታገኛላችሁ። ጌታ የዓለም ብርሃን ነኝ ብሎ የተናገረበትን ክፍል እንደገና ላንብብላችሁ። ዮሐንስ 9 ቁጥር 3-14 ኢየሱስም እንዲህ ብሎ መለሰ፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው እንጂ እርሱ ወይም ወላጆቹ ኃጢአት አልሰሩም። ቀን ሳለ የላከኝን ሥራ ላደርግ ይገባኛል። ማንም ሊሰራ የማይችልባት ሌሊት ትመጣለች። ቀጥሎስ በዓለም ሳለሁ የዓለም ብርሃን ነኝ። እና አሁን ይሄ ከመወለዱ ጀምሮ እውር የነበረን ሰው ነው። እና ይሄ ሰው እውር ሆኖ የተወለደው ወላጆቹ ወይስ የእሱ ኃጢአት ነው ሲሉት የማንም አይደለም፣ የእግዚአብሔር ሥራ በእርሱ እንዲገለጥ ነው። ማንም ይሄን አልሰራም። እኔ ግን አሁን የእግዚአብሔር ጊዜ ነውና እሰራለሁኝ። እኔ ወደ ዓለም የመጣሁት ለዓለም ብርሃን እንዳበራ ነው ብሏል። የምኑ ብርሃን? አሁን በደም ተከተሉኝ። እዚህ ጋር የምኑ ብርሃን? አይኑን እንዲከፍትለት። ሰውየውን አይኑን ከፈተለት። ከከፈተለት በኋላ ተለያዩ ከጌታ ጋር። ሰውየውም ጌታን አየው። ክራውድ ነበረ፣ የሚገረሙ ሰዎች ነበሩ። ትርምስ ተፈጠረ። ተለያዩ ከጌታ ጋር። በኋላ ሰውየውን አንቀው ያዙትና ማን ነው አይንን የከፈተልህ? እኔ እንጃ። ኢየሱስ የሚባል ሰው ምንድነው? እሱ ስለሱ ምን ትላለህ? እኔ ጥሩ ሰው ነው የምለው። እንዴት ጥሩ ሰው ነው ትላለህ? እሱ አሳች ነው። እኔ መቼም እግዚአብሔርን የሚፈራ ሰው ቢሆን ነው እግዚአብሔር ሰምቶት በእጁ እውር የፈወሰለት። እንደዛ ነው እያለ ሰውየው ስለ ኢየሱስ ሲናገር ጥሩ ሰው ነው፣ ደግ ሰው ነው፣ መምህር ነው፣ ከዛ ደግሞ ነቢይ ሊሆን ይችላል። ጋብቻ ነው የቆመው። አልታየውም። ከዛ በላይ ኢየሱስን ማየት አልቻለም። ከዚያ በላይ ካላየ ደግሞ አይኑ ስለበራ በጨለማ ነው ያለው እንጂ በብርሃን አይደለም ያለው። በብርሃን የሚገባው ከዚህ በኋላ የምነግራችሁ ስለሆነ ነው። ሰውየው ወደ ብርሃን የገባው ሰውየውን እንዳስወጡት
ግን ኢየሱስን እንዳላወቀ ጌታ ስለተረዳ ፈልጎ አገኘው። ዮሐንስ 9 አንብቡት። ፈልጎ አገኘውና መቅደሱ ሰውዬው ልክ አገኘው። የተፈወሰው ሰውዬና ፈዋሹ አንተ በእግዚአብሔር ልጅ ታምናለህ ሲለው እኔ በእርሱ አምን ዘንድ ማን ነው እሱ አለው። የታውቄው የታግኝቸው እንዴት ተረድቼው አይነት ነገር ነው ሲለው የማናገር እሱ ነኝ አለው። ወዲያውኑ ሰገደለት። አሁን ወደ ብርሃን ወጣ። አሁን ማየት አየ። የእግዚአብሔርን ስጦታ ኢየሱስን ስላየ ወደ እግዚአብሔር መምጫውን ብርሃን ስለተገናኘ አሁን ከጨለማው ዓለም ወጥቶ ወደሚያስደንቀው የእግዚአብሔር መንግስት ብርሃን ፈለሰ። የእግዚአብሔር ስም ብሩክ ይሁን። ወንድሞችና እህቶቼ ለእግዚአብሔር ክብርን ስጡ። ከሚያስደንቅ ድቅድቅ ጨለማ ውስጥ እግዚአብሔር አወጣን። ሃሌሉያ! ከድቅድቅ ጨለማ ውስጥ አወጣን። ከጨለማ ዓለም አወጣን። በጨለማ ከተወረሰው ልብ አወጣን። ጨለማ ከከደነው አእምሮ አላቀቀን። በጨለማ ስራ ተጠምደን ካለንበት ፈልቅቆ አፋታን። የእግዚአብሔር አምላካችን ስም ብሩክ ይሁን አለ። እሱ በቃ የዓለም ብርሃን ኢየሱስ። ይሄንን ተናግሮ ጌታ አላቆመም። ይሄን ተናግሮ የዓለም ብርሃን እኔ ነኝ ብሎ ተናግሮ አላቆመም። ስለሱ ብቻ ቢሆን ይሄን ተናግሮ ያቆም ነበር። ግን የመጣው ስለ ራሱ ሊናገር አይደለም። ባይዘው ኢየሱስ ስለ ራሱ መናገርም ማስረጃ መሰብሰብም አያስፈልገውም። እሱ እግዚአብሔር ነው። ከዘላለም የእግዚአብሔር ልጅ ነው። የማናችንም ድጋፍ ቮት አያስፈልገውም። ላይክ ሼር አያስፈልገውም። እሱ እግዚአብሔር ነው። ግን የመጣው ለእኛ ስለሆነ ቀጥሎ ያለውን ተናገረ። እኔ የዓለም ብርሃን ነኝ ካለ በኋላ ቀጥሎ ያለውን እዩት። ዮሐንስ 8 ቁጥር 12 እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝም የሚከተለኝ በሉ እንደገና የሚከተለኝ በሉ። ይሄ እዚህ ሐሳብ ጋር ነው ትንሽ የምንቆየው። ጌታ ትዝ ይላችኋል፣ ብርሃን ያበራሉ ብያችኋለሁ አይደል? መቅደሱ ዙሪያ እና ብርሃን ሲያበሩ የሚመጣው ሰው በዚያ ብርሃን ተመርቶ ነው የሚመጣው። የሚሄደውም ሰው ያንን ብርሃን በሚያሳየው መንገድ ሄዶ የሚሄደው ጀስት እኛ በጨለማ ባትሪ አብርተን ባትሪውን ተከትለን እንደምንሄድ እንደዚያ ጌታ እኔ የዓለም ብርሃን ነኝ ካለው በኋላ የሚከተለኛል። በጣም ሰው ናቹራል ነገር ነው። ሰው በጨለማ ብርሃን ካበራ ብርሃኑን መከተል ስላለበት ማለት ነው። እና ጌታ እንደሱ አለ፣ እኔ የዓለም ብርሃን ነኝ የሚከተለኝም አለ። ይሄ የሚከተለኝ የሚለው ነገር በጣም ጌታን ስለመከተል ነገር በጣም ተደጋጋሚ ነው። አሁን ዮሐንስ ወንጌል ብንሄድ ዮሐንስ ወንጌል ምዕራፍ 12 ላይ ታገኙታላችሁ። ጌታ ደጋግሞ ብሎታል። ምዕራፍ 12 ቁጥር 23-26 ኢየሱስም እንዲህ ሲል መለሰላቸው፣ የሰው ልጅ የሚከብርበት ሰዓቱ ደርሷል። እውነት እላችኋለሁ የስንዴ ቅንጣት መሬት ላይ ወድቃ ካልሞተች ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጣታል፣ በዚህ ዓለም ነፍሱን የሚጠላ ግን ለዘላለም ሕይወት ይጠብቃታል። አሁን ይሁት የሚያገለግለኝ ቢኖር ይከተለኝ፣ እኔም ባለሁበት አገልጋይም በዚያ ይሆናል፣ የሚያገለግለኝንም አባቴ ያከብረዋል። ዮሐንስ እንደጻፈው። ማርቆስ ደግሞ እንደዚህ ሲል ጽፎልናል ምዕራፍ 8 ላይ። ከዚህ በኋላ ሕዝቡን ከደቀ መዛሙርቱ ጋር ወደ እርሱ ጠርቶ እንዲህ አላቸው፣ ሊከተለኝ የሚወድ ቢኖር ራሱን ይካድ፣ መስቀሉን ተሸክሞ ይከተለኝ። ነፍሱን ለማዳን የሚወድ ሁሉ ያጠፋታል፣ ስለ እኔና ስለ ወንጌል ነፍሱን የሚያጠፋ ሁሉ ግን ያድናታል። ዮሐንስም ጽፈውታል፣ ማርቆስም ጽፈውታል። ጌታ ራሱ የሚከተለኝ ቢኖር ብሏል። የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ ከቶ አይመላለስም ብሏል። ጌታ ራሱ ደጋግሞ ስለ መከተል ነገር ተከተሉኝ፣ የሚከተለኝ ቢኖር ብሏል። ሐዋርያቱም ሲጽፉልን ጌታን ስለ መከተል ጽፈዋል። እኛም እንኳ ዘንድሮ ጌታን ሰዎች ከተቀበሉ ተከተል ጌታን ነው የምንለው። በቃ የፕሮግራም ነገር እንዳይሆን አጥብቆ ቆርጦ እንዲከተል ስለ መከተል እናወራለታለን። በቤተ ክርስቲያናችን ውስጥ ሰዎች ጌታን ሲቀበሉ አጽንኦት ሰጥተን የምንነግራቸው ነገር ኢየሱስን መምሰል የሚል ትምህርት አለ፣ ጌታን መከተል የሚባል ትምህርት አለ። እነዚህን ትምህርቶች ተከታተሉ ብለን አጥብቀን ነው የምንገፋፋው ጌታን ስለመከተል። ጌታን መከተል በሉ እስቲ ምን ማለታችን ነው? ሰውን ጌታን መከተል አለበት ተከተል ስትሉት አመነ እኮ በቃ ካመነ በኋላ ተከተል ደግሞ ምን ማለት ነው? ምን ማለታችን? መከተል የሚለው ቃል በግሪኩ ቃል መጽሐፍ ቅዱስ አዲስ ኪዳን በተጻፈበት ቃል አኮሉቴን ነው የሚለው። የግሪክ ቃል ሀብታም፣ ባለጠጋ፣ ወፍራም ቃል ነው ማለት አንድ ቃል ነው፣ ግን ወደ 4-5 የተለያዩ ማጠናከሪያ፣ ማሳመሪያ፣ ማጣፈጫ ስሜቶች ያሉት ነገር ጋር የተያዘ ነው።
ልክ በፊልጵስዩስ ስንማር ኮይኖኒያ የሚል ቃል እንደተመከ ስለ ህብረት ኮይኖኒያ የሚለው ቃል ወፍራም ነው እንዳልኳችሁ። ይሄ መከተልም በመጽሐፍ ቅዱስ በጣም ወፍራም ቃል ነው። ስሜቶች አሉት። ትንሽ እነሱን ጥቂት ነገር ላንሳላችሁ ለምትጽፉ ሰዎች ይረዳል። የመጀመሪያው አኮሉቴን መከተል የመጀመሪያው ሐሳብ ያለው ልክ ካፒቴን ወይም ጄኔራል የጦር መሪ ወታደሮቹን ሲመራ ካፒቴኑን እንደሚከተል ወታደር፣ ጄኔራሉን እንደሚከተል ወታደር ወደ ጦር ሰፈር፣ ወደ ጦር ሜዳ፣ ወደ አንድ ወደማይታወቅ ለወረራ ወደ ሄዱበት አዲስ ክልል ሲሄዱ ዋናውን መሪ አዋጊውን፣ ስልት አዋቂውን፣ ካፒቴኑን ተከትሎ እንደሚሄድ ወታደር የሚል ስሜት አለው። ይሄው ቃል ልክ እንደኛ አይደለም። ክርስቲያኖችም እኮ ዋናው መሪያችን፣ ዋናው አዛዣችን፣ ጄኔራላችን ኢየሱስ ነው። እሱን ተከትለን እንድንሄድ ስለሚፈለግብን ማለት ነው። ወታደሩ የሚያውቀው እሱን ነው። ካርታው ያለው በጄኔራሉ እጅ ነው። ሬዲዮ ያለው እሱ ጋር ነው። ስንቁን የሚያዘው እሱ ነው። ስልቱን የሚወስነው እሱ ነው። ወታደሩ ጄኔራሉን እንደሚከተለው እንደዚያ አይነት ስሜት አለው። ሁለተኛው ደግሞ ስሜት ይኸው ቃል አኮሉቴን ጌታውን ለማገልገል ጌታው ባለበት የሚገኝ ባሪያን የሚል ስሜት አለው። የትም ቢሆን ጌታው በማንኛውም ጊዜ ቢሆን የጌታውን ፈቃድ ለመፈጸም አይኖቹን ወደ ጌታው እንደሚያደርግ፣ ጆሮውን ወደ ጌታው እንደሚያቀን፣ እንደሚያነሳ፣ ሁሌ ሬዲ ሆኖ በተጠንቀቅ እንደሚገኝ እንደዚያ ባሪያ መከተል ማለት ነው። ይሄን አድርግ ሲሉት፣ ይሄን ተናገር ሲሉት ለማድረግ ለመናገር እንደሚከተል ባሪያ ማለት ነው። ሶስተኛው አኮሉቴን ከአስተማሪው አፍ የሚወጣውን ትምህርት እና ጥበብ ለመቀበል ጆሮውንም ልቡንም እንደሰጠ ተማሪ። እነዚህ በጣም የተለያዩ ትሬዶች ናቸው። ወታደር ምንለው ባሪያ ብለን የምናነሳው ወይም ደግሞ እዚህ ጋር አሁን የምናነሳው ተማሪ የሚለው እነዚህን ሁሉ ያቀፈ ነገር ነው። ክርስቲያኖች እንደዚህ ነን። አይኖቻችን ወደ ጌታ ናቸው። የሚለንን ለመስማት የሚለንን ለማድረግ እንደ ባሪያዎቹ አይኖቻችን ወደ እርሱ ናቸው። በየቀኑ ጆሮቻችን የሚከፈቱት ለትምህርቱ ነው፣ ለተግሳጹ ነው፣ ለጥበቡ ነው። ከእርሱ ዘንድ እንማር ዘንድ ተምረነው እሱን እየመሰል እንለወጥ ዘንድ የእኛስ ጆሮ የእኛስ ልብ እንደ ተማሪ ጆሮ እሱን አይደለም የሚሰማው። አራተኛውን ልበልና ልለፈው። አራተኛው በአንድ ከተማ ውስጥ እንደሚኖሩ ጥሩ ዜጋዎች ማለት ሕግ አክባሪዎቹ አይነት ማለት ነው። በሚኖሩበት ሀገር ለሚኖሩበት ምድር ሕግ ተገዝተው እንደሚኖሩ መልካም ዜጋዎች አይነት ነው። ስርዓቱን ደንቡን እንደሚከተሉት እንደዚያው ማለት ነው። ጌታ የሚከተለኝ ብሎ ሲናገር እነዚህን ሁሉ ሐሳቦች ያቀፈ ነገር ነው። ማንም የሚከተለኝ ልክ ወታደሩ እንደሚከተል፣ ተማሪው እንደሚከተል፣ ባሪያው እንደሚከተል፣ መልካሙ ዜጋ እንደሚከተል እንደዚህ የሚከተለኝ ቢኖር ብሎ ማለቱ ነው። ኳሊፋይ ያደርገዋል እዛ ጋር። ዊሊያም ባርክሌ ታወቀ መጽሐፍ ቅዱስ ተንታኝ ነው። እሱ ካለው ነገር እኔ ላንብብላችሁ፣ ዝም ታገሱኛላችሁ። የክርስቶስ ተከታዮች መሆን ማለት አካልን፣ ነፍስን፣ መንፈስን ለጌታው በመታዘዝ መስጠት ማለት ነው። እሱን መከተል ደግሞ በብርሃን መራመድ ማለት ነው። ብቻችንን ስንሄድ መሰናክልና ማመንታት አይቀርም። ምክንያቱም ብዙዎቹ የህይወት ችግሮቻችን ከመፍትሄያችን በላይ ስለሆኑ ብቻችንን ስንሄድ የተሳሳተ መንገድ መከተል ግድ ነው። ምክንያቱም አስተማማኝ የህይወት ካርታ የለንምና። በምድራዊ መንገድ ዘልቆ ለመጓዝ ሰማያዊ ጥበብ እጅግ ያስፈልገናል። እርግጠኛ መሪና ትክክለኛ ካርታ ያላቸው ሰዎች ወደ ጉዟቸው መዳረሻ በሰላም የሚመጡት እነሱ ናቸው። ያ መሪ ለኛ ኢየሱስ ክርስቶስ ነው። የህይወት ካርታውን የያዘው እሱ ብቻ ነው። እሱን መከተል በህይወት ውስጥ በደህንነት መራመድና ከዚያም ወደ ክብር መግባት ነው ይላል። እግዚአብሔር ይርዳን። እንዴት ነው እየተከተል ነው ያለ ነው? እንደ ወታደር፣ እንደ ባሪያ፣ እንደ ተማሪ፣ እንደ መልካም ሰማያዊ ዜጋ ወይስ እንዴት ነው የምንከተለው? ምክንያቱም መከተል በጣም ራሱን የቻለ ደረጃ ስላለው ማለት ነው። ገጥሟቸው አያውቁም? ባልና ሚስቶች ሲነጋገሩ በዚህ ነገር ሲጨቃጨቁ ተከተኝ ይላል። በሁለት መኪና ሊሄዱ እሱ ከፊት ገብቶ አልከተልም ነው የምትለው። ለምን?
ጥሩ መሪ ስለማይሆን ወይም እሱ ደግሞ አልመራሽም ነው የሚለው ምክንያቱም እሷ ጥሩ ተከታይ ስለማትሆን ብቻ ባልና ሚስቶቹ በዚህ ጨቃጨቃሉ። እንዴት ተጨቃጭቃችሁ የምታውቁ እጃችሁን አንሱ አልልም። ትልቅ ነገር ነው መከተል፣ በጣም ትልቅ ነገር ስለሆነ ማለት ነው። ጌታ እንዴት ነው ጌታን እየተከተልን ያለ ነው? የእግዚአብሔር ቃል ሲናገር ስለ ኢየሱስ ግን ይሄ ችግር የለብንም። ነፍሳችንን ሰጥተን መከተል እንችላለን። ሁለንተናችንን ሰጥተን ልንከተል እንችላለን። አንዴ ጴጥሮስ እንደሱ ቃል እኛ ያለንን ነገር ሁሉ ሰጥተን ተከተልን፣ እንግዲህ ምን እናገኝ ይሆን አሉት። ባይዘው ያላችሁን ሰጥታችሁ ከሆነ የተከተላችሁኝ በዚህ ምድር 100 እጥፍ በሰማይ የዘላለም ሕይወት ታገኛላችሁ አላቸው። አትከስርም። የሚከተለኝ አለ አይከስርም። የእግዚአብሔር ስም ብሩክ ይሁን። የጌታ ስም ብሩክ ይሁን። እኔ የዓለም ብርሃን ነኝ ካለ በኋላ የሚከተለኝም አለ። ግን ስንከተለው በሙሉ መሰጠት፣ እንደ ወታደሩ፣ እንደ ተማሪው፣ እንደ ባሪያው፣ እንደ ሰማያዊ ዜጋው እንድንከተለው የሚከተለኝም አለ። ዮሐንስ ወንጌል ምዕራፍ 21 ቁጥር 21 እስከ 22 ድረስ የዮሐንስ ወንጌል የመጨረሻው ምዕራፍ ነው። ምዕራፍ 21 ቁጥር 21 እስከ 22 እንደዚህ የሚል ጥቅስ ታገኛላችሁ። በደም ስሙት። ጴጥሮስም ባየው ጊዜ ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ብፈልግ እንኳ አንተ ምን ቸገረህ? ቀጥሎስ ምን ይላል? አንተ ራስህ ተከተለኝ ማለት ምን ነው? ጌታ ከደቀ መዛሙርቶቹ ጋር እየሄደ እያለ ጴጥሮስ ድንገት አንዳንዴ ዞር በሉ ያሰኛችሁ የለም። ዞር ብሎ ሲያይ ጌታ ይወደው የነበረ በጌታ ደረት ላይ ተጠግቶ ሁል ጊዜ ከጌታ ስር የማይጠፋ አንድ የተወደደ ደቀ መዝሙር አለ። እሱን አየው እና ወዲያው ለጌታ ባይዘው ኢየሱስ አለው። ልክ እንደዚህ ነው ብሎ ሲለው ጌታ ምን አለው? ጌታ ሆይ እርሱስ ብሎ ጠየቀ። ኢየሱስም እስክመለስ ድረስ በሕይወት እንዲኖር ቢፈልግ እንኳ አንተ ምን ቸገረ? እኔ እሱ እስከመለስ ድረስ እድሜ ባጠግበው አንተ ዋት ዱ ዩ ማይንድ? ለምንድን ነው አንተ የምትቸገረው? ማይንድ ዩር ቢዝነስ፣ አንተ ተከተለኝ። የጌታ መልእክት ነው። ጌታ በምንም ነገር ውስጥ ልንሆን እንችላለን። የሚናገርሽ ያለው የሚናገረኝ ያለው ዛሬ ለእኛ የሚናገረን ነገር ተከተለኝ፣ ሌላውን ነገር ተወው። አንዳንድ ጊዜ የሰው ነገር ይወስደናል፣ ያስወጣናል ከግቢ። አንዳንድ ጊዜ የሆነ ሰውዬ ነገር ከመንገዳችን ያስወጣናል። እንዲህና እንደዚያ ለምን ብለን ከእግዚአብሔር ጋር እንሟገታለን። ፊት ለፊታችን ካለው ነገር ጋር እንነጋገራለን። እግዚአብሔር ግን ያለው ድምፅ አንድ ነው። ምን ቸግሮ? አንተ ተከተለኝ አለው። እጆቻችንን እናንሳ እንጸልይ። እግዚአብሔር ሆይ የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ይህ ቃል ለእያንዳንዳችን በመንፈስ ቅዱስ እንደመጣ እስክናውቅ ድረስ የጌታ መንፈስ በልባችን ውስጥ እንዲያከብደው ጸልያለሁ። አንተ ተከተለኝ ብለህ በምትለን በማናቸውም መንገድ እንከተል ዘንድ እባክህ ልባችንን ሳበው። እርሱ ኢየሱስ ክርስቶስ እስከ መስቀል ሞት ድረስ ሐሳብህን እንደተከተለ ፈቃድህ ትሁን እያለ እንደሄደ ጌታ እግዚአብሔር ሆይ እኛም በማናቸውም መንገድ ልብ ልንለው የሚገባን አንተን መከተል ብቻ እንደሆነ እንድናውቅ እባክህ እርዳን። ወደ ግራ ወደ ቀኝ የሚጎትቱን የምንሰማቸው ነገሮች ከመስመርህ እንዳያስወጡን፣ ካንተ ኋላ ከመሮጥ እንዳያስቀሩን አቤቱ ልባችንን ባንተ ላይ አጽናልን። ዓይናችንን ወደ አንተ አቅናልን። ጆሮአችንን ላንተ ብቻ ክፈትልን። ጌታ ሆይ አንተ ተከተለኝ ያልከንን ያንን የጥሪ ድምፅ ሁልጊዜ በልቦናችን አሰማን። ጌታ ያባርካችሁ። ወደ መጨረሻው ቁጥር ይገባል ነው። አሁን እንግዲህ እኔ ዓለም ብርሃን ነኝ የሚከተለኝም ብሎ ስለመከተል ከተናገረ በኋላ እንደዚህ እንድንከተለው ጌታ ከፈለገ በኋላ ምን እናገኝ ይሆን የሚለው ጥያቄ ይመጣልናል። ሶስተኛው ነጥቤ የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም የሚለው ክፍል ነው። የሕይወት ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። የሕይወት ብርሃን የምትለው እዚህ ጋር የምታዩት ቃል የዓለም ብርሃን እኔ ነኝ የሚከተለኝ የሕይወት ብርሃን የሚለው ቃል፣ ሁለቱ ቃል የሕይወት ብርሃን የሚለው ቃል ሁለት ፊት ነው ያለው። በግሪኩ ቋንቋ ሁለት ፊት ነው ያለው ትርጉሙ። በአንድ በኩል ራሱ ብርሃን የሆነ ሕይወትን የሚሰጥ ብርሃን የሆነ ራሱ ብርሃን የሆነ
ማለት ነው ስለ ራሱ ሲናገር፣ በሌላ በኩል ግን ደግሞ እሱን ለሚያገኙ የሚሰጣቸውን ብርሃን፣ እሱን ለሚያገኙ የሚያካፍላቸውን የህይወት ብርሃን የሚናገር ነገር ነው። ሁለት ፊት ያለው ቃል ነው። ይሄ ደግሞ ከዮሐንስ ወንጌል ትምህርት ጋር የሚስማማ ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 5 ድረስ አንደኛውን ፊት ይነግረናል። እርሱ ራሱ የብርሃን ምንጭ፣ ብርሃን የህይወት ምንጭ፣ ህይወት እንደሆነ የሚናገርበት ክፍል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እስከ 5 በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ጋር ነበረ፣ ቃልም እግዚአብሔር ነበረ፣ እርሱም በመጀመሪያ ከእግዚአብሔር ጋር ነበረ። ሁሉ ነገር በእርሱ ተፈጥሯል፣ ከተፈጠረው ሁሉ ያለ እርሱ የተፈጠረ ምንም የለም። ህይወት በእርሱ ነበረች፣ ይህች ህይወት የሰው ብርሃን ነበረች። ብርሃን በጨለማ ያበራል፣ ጨለማም አላሸነፈውም ብሎ ይናገራል። ራሱ ብርሃን እንደሆነ ከእግዚአብሔር ዘንድ እንደመጣ ማንም ሊያየው በማይችል ብርሃን ውስጥ ይኖራል እግዚአብሔር። አለም ጢሞቴዎስ እንደሚናገረን ማንም ሊያየው በማይችል ብርሃን እግዚአብሔር ለዘላለም ይኖራል። እዚያ ውስጥ የነበረ ብርሃን የሆነ እርሱ እንደሆነ፣ ሁሉ ነገር በእርሱ እንደተፈጠረ፣ ከእግዚአብሔር ጋር እንደነበረ፣ ከእግዚአብሔር ዘንድ ወጥቶ እንደመጣ ይነግረናል። ለሰው ህይወትን የሰጠ የተባለበትን እስትንፋስ የሰጠ ያንን ብርሃን እሱ እንደሆነ ይናገራል። ደግሞ ምዕራፍ 1 ቁጥር 9 እስከ 11 ደግሞ ብትዘልቁ ሁለተኛውን ፊት ይነግረናል። ሁለተኛውም ፊት ለሰውም ሁሉ ብርሃን ሰጪ የሆነውን እውነተኛው ብርሃን ወደ ዓለም እየመጣ ነበር ብሎ ይናገራል። አሁን ሁለተኛው መልኩ ነው። ይሄ የመጣው ስለ እርሱ ሳይሆን የመጣው ስለ ሌሎቹ እንደሆነ ለእነሱ ብርሃን ሊሰጥ፣ ለሰው ሁሉ ብርሃን፣ የልብ ብርሃን፣ የመንፈስ ብርሃን፣ የአስተውሎት ብርሃን ሰጪ ሆኖ የመጣው የዓለም ብርሃን እሱ ነበር ይላል። ግን የሚገርመው ነገር እርሱ በዓለም ውስጥ ነበረ፣ ዓለም የተፈጠረው በእርሱ ቢሆንም እንኳ ዓለም አላወቀውም። የሚገርም ነገር ነው። ፍጥረቱን አይቶ ዓለም አላወቀውም። ግን ደግሞ እሱ ሲመጣ ደግሞ ወደ ራሱ ወገኖች መጣ፣ የገዛ ወገኖችም አልተቀበሉትም ይላል። ወደ ገዛ ወገኖቹ ወደ አይሁዶች መጣ፣ ወስደው ነው የሰቀሉት። ግን ደግሞ ስጋ ለብሶ ነው የመጣው፣ ወደኛ መጣ ማለት ነው። ወደ ሰው ልጆች መጣ ማለት ነው። አልተቀበሉትም ብሎ ይናገራል። እና ይሄ የህይወት ብርሃን፣ እኔ የዓለም ብርሃን ነኝ፣ የሚከተለኝም የህይወት ብርሃን ይሆንለታል። ምን ማለት ነው? የህይወት ብርሃን ይሆንለታል ማለት የህይወት ብርሃን ይሆንለታል ማለት ከውስጥ መለወጥ፣ ከውስጥ እንደገና መወለድ፣ እግዚአብሔርንና እግዚአብሔር የላከውን እንድናይ ስንሆን በውስጣችን አዲስ ፍጥረት መሆንን ስለሚያመጣ ማለት ነው። የዮሐንስ ወንጌል ምዕራፍ 12 ላይ አንድ ጥቅስ ታገኛላችሁ። የዮሐንስ ወንጌል ምዕራፍ 12 ቁጥር 35 እስከ 36 ኢየሱስም እንዲህ ሲል ተናገራቸው ይልና ከእንግዲህ ለጥቂት ጊዜ ብርሃን አለላችሁ፣ ጨለማ ሳይመጣባችሁ ብርሃን ሳለላችሁ ተመላለሱ። በጨለማ የሚመላለስ ወዴት እንደሚሄድ አያውቅም። የብርሃን ልጆች እንድትሆኑ ብርሃን ሳለላችሁ በዚህ ብርሃን እመኑ። የፈለኩት ነው። የብርሃን ልጆች ለመሆን ምንድነው የሚያስፈልገው? በዚህ ቃል መሰረት በብርሃኑ ማመን ነው። ስለዚህ ይህ የህይወት ብርሃን ይሆንለታል ሲል ምን ማለት ነው? የህይወት ብርሃን ወደ እርሱ ሲመጣ፣ የህይወት ብርሃን ሲሰበክ፣ የህይወት ብርሃን ሲቀርበው፣ በብርሃኑ ሲያምን ወዲያው ሰውየው በጨለማ ከሚኖርበት የጨለማ ዓለም፣ በጨለማ ካለበት የጨለማ ልብ፣ በጨለማ ከተያዘበት የጨለማ አእምሮ፣ በጨለማ ስራ ቢዚ ከሆነበት ነገር ውስጥ በሚያስደንቅ ዳግም ልደት፣ በሚያስደንቅ አሰራር የማን ልጅ ይሆናል? የብርሃን ልጅ ይሆናል። የብርሃን ልጆች ነን በሉ እስቲ እንደገና በሉት። የብርሃን ልጆች የሆንበት መንገድ በእኛ ስራ አይደለም። ማንም በእኛ ላይ ትእዛዝ ስላወጣ አይደለም። ወንጌልን ሰምተን ባመንን ጊዜ ግን ያ የወንጌል ብርሃን፣ ያ የክብሩ ወንጌል ብርሃን ግን በውስጣችን ዳግም መወለድን፣ እንደገና መለወጥን ስለሚሰራ ኢሚዲየትሊ ትራንስፈርድ ነው የምንሆነው፣ ትራንስፎርምድ ነው የምንሆነው። የብርሃን ልጆች ሆነን እንገባለን። እግዚአብሔር የተመሰገነ ይሁን። ይሄ አስደናቂ ነገር ነው። እኔ የዓለም ብርሃን ነኝ፣ የሚከተለኝ በውስጡ እንዲህ አይነት ለውጥ ይሆንለታል። ከውስጥ የብርሃን ልጅ ይሆናል። ምክንያቱም የሚያምነው እኔም ብቻ ሳይሆን የላከኝንም ስለሚያምን የብርሃን ልጅ ይሆናል። ግን ደግሞ አንድ በውጪ ደግሞ የሚታይ ነገር ደግሞ ጌታ ይናገራል። በጨለማ አይመላለስም። በጨለማ አይመላለስም። ብርሃን ይሆንለታል እንጂ ከቶ በጨለማ አይመላለስም። ይሄ በጨለማ አይመላለስም የሚለው ወይም በብርሃን ይመላለሳል የሚለው ስለ ዎኪንግ ነው የሚናገረው፣ ስለ መመላለስ ነው የሚናገረው። እሱ በውጭ ሰዎች ኦብዘርቭ የሚያደርጉት ነገር ማለት ነው። ቅድም ያወራሁት ውስጥ ነው ያለው።
ይሄኛው ግን የውጭ ሰው እንኳን ሊያየው የሚችል እኔም ራሴን አኗኗር ላየው የሚችል የውጭ በኩል የሚታይ ነገር የተለወጠው ህይወት ማለት ነው። ዮሐንስ ወንጌል ምዕራፍ 12 ላይ ታገኙታላችሁ። ዮሐንስ ወንጌል ምዕራፍ 12 ቁጥር 44 እስከ 46 ከዚያም ኢየሱስ ድምፁን ከፍ አድርጎ ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝ ማመኑ ነው። እኔንም የሚያይ የላከኝን ያያል። በእኔ የሚያምን በጨለማ እንዳይኖር ብርሃን ሆኜ ወደ ዓለም መጥቻለሁ። በጣም ጮሆ ነው የተናገረው። እዚህ ዮሐንስ ወንጌል ምዕራፍ 12 ላይ ክፍሉን ታገኙታላችሁ። ከነሱ ጋር እየተነጋገረ እያለ ትልቅ ነጎድጓድ ሰሙ። ከነጎድጓድ ውስጥ ድምፅ ነበረው። ያን ድምፅ ያመጣው ግን ጌታ ራሱ ነፍሴ ተጨንቃለች ብሎ ወደ አባቱ ሲጸልይ ትልቅ ነጎድጓድ ድምፅ ሰማ። በነጎድጓዱ ድምፅ ውስጥ ግን አከብረዋለሁ የሚል ድምፅ ነው። ያኔ እነሱ በሙሉ አረ መልአክ አናገረው ምናምን ማለት ሲጀምሩ ኖ ይሄ ስለ እኔ አይደለም ስለ እናንተ የመጣ ነው። ከዚያም ኢየሱስ ድምፁን ከፍ አድርጎ እንዲህ አለ፣ ማንም በእኔ ቢያምን በእኔ ብቻ ሳይሆን በላከኝ ማመኑ ነው። እኔንም የሚያይ የላከኝን ያምን። የትኛው አስተማሪ ነው እንደዚህ ማለት የቻለ? የትኛው ፈላስፋ ነው እንደዚህ ያለ? የትኛው ታምር ሰሪ ነው ይሄን ማድረግ የቻለ? ወገኖች ሆይ እንደዚህ አይነት ፍርጥ ያለ ክሌም ያለው ጌታ ብቻ ነው። እኔን ያየ አባቴን ያያል፣ እግዚአብሔርን ያያል ያለ እሱ ብቻ ነው። በእኔ የሚያምን በጨለማ እንዳይኖር፣ በእኔ የሚያምን በጨለማ እንዳይመላለስ ብርሃን ሆኜ ወደ ዓለም መጥቻለሁ። ምክንያቱም እግዚአብሔር ብርሃን ነው። አንደኛ ዮሐንስ መልእክት ምዕራፍ 1 እንደምናገኘው እግዚአብሔር ብርሃን ነው፣ ጨለማ በእርሱ ዘንድ የለም። ከእግዚአብሔር ጋር ህብረት አለን የምንል ከሆነ እኛም በብርሃን ስንመላለስ ነው። እሱ በብርሃን እንዳለ እኛም በብርሃን ከእሱ ጋር ስንመላለስ ህብረት አለን ማለት ነው። ይሄ ከውጭ የሚታይ ነገር ነው። ይሄ የውጭ ኑሯችንን የሚመለከት ነገር ነው። ቀድሞ በጨለማ ዓለም ውስጥ እንዳንኖር ክርስቶስ ሊያበራልን ወደ እኛ መጣ። ከዚያ በኋላ ኖ ሞር ዳርክነስ፣ ጨለማ የለም። ምክንያቱም የብርሃን ልጆች ሆነን ስለሆነ ዳግም የምንወለደው ከእርሱ ጋር ህብረት ስላለን ኑሯችን በጨለማ ውስጥ ካለው ስራ ጋር ይጣረሳል። የልባችን ፍላጎት በጨለማ ከያዘው ልብ ጋር ይለያያል። የአእምሯችን ሐሳብ ጨለማ ከሸፈነው ሐሳብ ጋር ይለያያል። መጣች እባክሽ ደግሞ አትደብረን ብለው እነዛ ሰዎች የሚሄዱ ከሆነ የማያምኑት ሰዎች ጥለውሽ የሚሄዱ ከሆነ ወንጌል ከሆነ ችግራቸው፣ መንፈሳዊው ነገር ከሆነ ችግራቸው፣ ነገሩ እሱ ነው። በቃ ነገሩ እሱ ነው። ብርሃን ከጨለማ ጋር ግንኙነት ስለሌለው ማለት ነው። እና ብርሃን ይሆንለታል፣ በጨለማ ከቶ አይመላለስም የሚለው የውጪው ህይወታችን ኑሯችን በጨለማ እንዳለው ስለማይሆን ማለት ነው። ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይለናል አይደል? ዘፍጥረት ምዕራፍ 5 ሄኖክ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ስለወሰደው አልተገኘም። እንደውም የዕብራውያን ጸሐፊ ደግሞ ሳይወሰድ እግዚአብሔርን ደስ አሰኝቷል እንዳሰኘ ተመስክሮለታልና ብሎ ደግሞ ይናገራል። በቃ በጨለማ አይመላለስም ማለት ከእግዚአብሔር ጋር አካሄዱን አድርጎ መሄድ ማለት ነው። በጨለማ አይመላለስም ማለት እግዚአብሔር ሲያዝን የምናዝንበት፣ እግዚአብሔር ሲደሰት የምንደሰትበት፣ እግዚአብሔር ሲሰራ አብረን የምንሰራበት፣ እግዚአብሔር ሲለይ እኛም አብረን የምንለይበት፣ ከእግዚአብሔር ጋር ኢንስቴፕ የምንሆንበት፣ አብረን የምንራመድበት ህይወት ማለት ነው። ጌታ ይህንን ያብዛልን። እንትን ብዬበት አውቃለሁ፣ ወደኋላ ተንቀራፍፌበት አውቃለሁ። ልቤ አመንትቶ ያውቃል። ግን ጥሪው እሱ ነው። ጥሪው ከእሱ ጋር ኢንስቴፕ እንድሆን ነው። ሲሄድ እንድሄድ፣ ስቀመጥ እንድቀመጥ፣ ሲያዝን የኔም ልብ እንዲያዝን፣ ሲደሰት ሐሴት ሲያደርግ እኔም አብሬ ሐሴት እንዳደርግ እንድደሰት፣ እሱ ሁለንተናውን በሚሰጥበት እኔም ሁለንተናዬን እንድሰጥ፣ እሱ ነው በመንፈስ መመላለስ ማለት። በጨለማ ሳይሆን በብርሃን መመላለስ ማለት እሱ ነው። በአዲስ ኪዳን ቋንቋ ካወራ ነው ገላትያን ምዕራፍ 5 ቁጥር 16 ላይ ነገር ግን እላለሁ በመንፈስ ተመላለሱ የሥጋን ምኞት አትፈጽሙ። በመንፈስ መመላለስ ማለት እሱ ነው። በእግዚአብሔር መንፈስ ፈቃድ፣ በእግዚአብሔር ቃል ብርሃን መሄድ መመላለስ ማለት ነው። ታሪኩን በዚህ ላይ ተጠቃለላችሁ።
እንትኑ ግምጃ ቤት ውስጥ ነበር አይደለም ጌታ ይሄን የተናገረው በመቅደስ ሲያስተምር በግምጃ ቤት ይላል ዮሐንስ ወንጌል ምዕራፍ 8 ቁጥር 20 ላይ በግምጃ ቤት አጠገብ ሳለ ነው ጌታ ነገሩን የተናገረው። እዛ ጋር የሚበሩ ትልልቅ ብርሃኖች አሉ ብያቸዋለሁ። እነዚህ ትልልቅ ብርሃኖች ለ7 ቀን ሲበሩ ከቆዩ በኋላ ቀኑ እያለፈ ሲሄድ መጨረሻው ቀን ሲመጣ ብርሃኖቹ ተራ በተራ እየጠፉ ይሄዳሉ። ልክ አሁን እዚህ አዳራሽ ውስጥ ያሉ ብርሃኖች እኮ እኛ ስንወጣ ይጠፋሉ። እነዚያ ትልቅ ቦግ ብለው የኢየሩሳሌምን መቅደስ ዙሪያ ኮሪዶሮች ሁሉ የሚያሳዩት ደማቆቹ ብርሃኖች እግዚአብሔር እንዲያስታውሳቸው በብዙ ያበሯቸው መብራቶች እየጠፉ ጌታ ተናገረ። የዓለም ብርሃን እኔ ነኝ፣ የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም አለ። እነዚያ መብራቶች ሲጠፉ ነው ያለው ጌታ። ምን ማለቱ ነው? የማይጠፋ መብራት እኔ ነኝ፣ ለዘላለም የሚሆን ብርሃን እኔ ነኝ፣ የሚያዛልቅ ብርሃን እኔ ነኝ ነው የሚለን። ምናልባት ዛሬ እዚህ ስፍራ ወንጌልን ብዙ ጊዜ ሰምታችሁ ያልወሰናችሁ ከሆነ በጌታ ፍቅርና ምሕረት ለምናችኋለሁ። ዘላቂ ብርሃን ኢየሱስ ክርስቶስ ብቻ ነው። ለጥቂት ምዕራፍ ሳይሆን እስከ ዘላለም የሚያበራ ብርሃን ኢየሱስ ክርስቶስ ብቻ ነው። ሰው በውስጡ ዳግም እንዲወለድ ሕይወቱ እንዲለወጥለት የመጣ ብርሃን ኢየሱስ ነው። ሰው በውጭ አካሄዱ ደግሞ እንደ ብርሃን ልጅ እንዲኖር እንዲመላለስ የሚያደርገው ብርሃን ኢየሱስ ክርስቶስ ነው። የሚከተለኝ ቢኖር የሕይወት ብርሃን ይሆንለታል የሚለውን ተስፋ ለመቀበል ልባችሁን ክፈቱ፣ መንፈስህን ፍቀድለት፣ ተቀበለው የሚል ልብህን የሚነካው የእግዚአብሔር ጸጋ ካለ የሚነካ ውስጣዊ ነገር ካለ ያ የእግዚአብሔር መንፈስ ና እያለህ ነው፣ ነይ እያለሽ ነው፣ ወስን፣ ተከተለኝ እያለ ነው። ፍቀድለት። ጌታ የተመሰገነ ይሁን። እናንተ ቅዱሳን በእግዚአብሔር ቤት ያላችሁ የእግዚአብሔር ልጆች ይህ ብርሃን ይወጣላችሁ፣ ሐሴት አድርጉ። ዛሬ አመስግነን እንድንጨርስ ነው የምፈልገው። በዚህ በጨለማ ዓለም ውስጥ ሳለን ብርሃን ለኛ ወጥቷል። በዚህ ጨለማ ውስጥ ሳለን በጨለማ እንዳንመላለስ ኢየሱስ ክርስቶስ ለዓለም ሁሉ የሚያበራ ብርሃን የፊቱን ብርሃን ወደኛ አብርቷል። እግዚአብሔር ይመስገን። ስንሄድ ሄደን የምንገባበት ከተማ ደግሞ ራእይ ምዕራፍ 21 ላይ እንደሚናገረው ሄደን የምንገባበት ከተማ ለከተማይቱም የእግዚአብሔር ክብር ስለሚያበራላት መብራቷን በጉ ስለሆነ ፀሐይ ወይም ጨረቃ እንዲያበሩላት አያስፈልጋትም። አሕዛብ በብርሃኗ ይመላለሳሉ፣ የምድር ነገሥታትም ክብራቸውን ወደ እርሷ ያመጣሉ። በዚያ ሌሊት ስለሌለ ደጆቿ በቀን አይዘጉም። የአሕዛብን ክብርና ግርማ ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ ርኩሰትና ውሸት የሚያደርግ ወደ እርሷ ከቶ አይገባም ብሎ ይናገራል። ራሱ ወደሚያበራበት ከተማ እንሄዳለን። ራሱ ብርሃን ወደሚሆንበት ከተማ እንሄዳለን ወገኖች። ዛሬ ፀሐይ እንደዚህ ነው፣ ዛሬ ዝናቡ እንዲህ ነው ወደማይባልበት፣ ሜትሮሎጂ የሚባል ነገር ወደማንሰማበት፣ ራሱ እግዚአብሔር የሚያበራበት፣ ሌሊት በር አይዘጋም ይላል። ሌሊት የለም፣ በር አይዘጋም። ጌታ የተመሰገነ ይሁን። እንዲህ ወዳለበት ከተማ ያደርሰን ዘንድ ይሄ ብርሃን ተሰጠን። ፎሎዊም ይሄን ብርሃን ተከትላችሁ የምትገቡበት አድራሻችሁ ወገኖች ሆይ እዚህ እግዚአብሔር ራሱ ወደሚያበራበት ከተማ ትገባላችሁ። በሞት ሸለቆ እንኳን መሄድ ቢያስፈልግ ተከተዩ። በዚያ ሸለቆ ውስጥ ወስዶ ወደ ሕያዋን መንደር ያስገባሃል። በዚያ በሕያዋን መንደር ራሱ በጉ መብራት ይሆንልሃል፣ ያበራልሃል። ከዚያ በኋላ ሐዘን የለም፣ ለቅሶ የለም፣ ስቃይ የለም፣ ህመም የለም፣ መርዶ የለም። ለዘላለም በጉ ብርሃን በሆነበት ከተማ እንኖራለን። እግዚአብሔር የተባረከ ይሁን።